ስልክ የት ነው? አይሰራም። ቆይ አንቺ ይሄን ያህል ምን አስጨነቀሽ? ቤቱ አይደል እንዴ? የፈለገችውን ሰው ታምጣ። ዝም አትያትም? ቆይ ነው ወይስ ሰውየው ሳሚ ሆኖ እንደዚህ ያስፈራሽ እንዴ? ቆይ እናንተስ እንዴት ነው የምታስቡት? ልጅቷ እኮ ምንም ቢሆን የባለቤቴ ልጅ ናት። ይሄ ነገር ልክ ነው ብላችሁ ታስባላችሁ? እኔ እንዴትም ብሎ ከዚህ ቤት መውጣት አለበት። እንዳመጣጡ ግን የሚወጣ አይመስለኝም። ምን ማለት ነው? ወይን ይዞ ነው የመጣው። ከወይኑ በኋላ ደግሞ ከወይኑ በኋላ ምን? ቆይ ምንድን ነው የምታፈጪው? በዛ ላይ እሷ ዝንጥ ብላለች። ቆንጆ የሰራውላትም ሜካፕንም አጥፍተዋለች። ሩት እባክሽን በማይሆን ሰዓት አትቀልጂ። እኔ የምላችሁ ቆይ ምናልባት ይዟት ሊወጣ አስበው ነው እንዴ? የኔም ስጋት እሱ ነው። አልጋ ላይ ይዟት እንዳይወጣ። ልጅቷ የፈለገ ብታበሳጭም ገና ልጅ ናት። ኧረ እኔ ወደ ውጭ ነው ያልኩት። እንዴ ወዴት ነው የምትሄደው? የሰለሞን ስልክ አልሰራም አለኝ እንጂ እኮ ወይ ነግረው ነበር። ህይወት ቢሰራስ አሁን በዚህ በሌሊት ምን ልታረጊ ነው? ከሐዋሳ እየበረረ አይመጣ አይደል እንዴ? ኧረ እቺ ስለ አባቷ የምትመለስ ሰው አይደለችም። አልገባችሁም እኮ ልጅቷ ከኔ ጋር ጉልሌ ውስጥ ገብታለች። ቆይ ሳሚስ? ሳሚ ምን? መቼስ በዚህ ማታ እዚህ ድረስ የመጣው ያቺን የወንድ ጡት የምታክል ልጅ አፍቅሮ እንዳልሆነ ግልጽ ነው። እሱማ ሆነ ብሎ የእህቴን ህይወት ለመበጥበጥ ነው የመጣው። ለአንድ እህቴ እንኳን መሆን ያቅተኝ። እሺ ቆይ አሁን የት ነው ያሉት? ቆይ ምግብ መስራት ይችላል ያልከኝ እንቁላል ነው እንዴ? አንቺ ትችያለሽ እንዴ? እርግጥ እኔ መብላት ነው የምችለው። እንግዲህ የላጤ ትልቁ ምግብ ይሄ ነው። ግን ደግሞ አንዳንዴ ሲገኝ እንቆርጣለን። ምንድን ነው የምትቆርጡት? ቲማቲም እና ሽንጥ ዳለው ጋር ማናደርሰውን ብለሽ ነው። ሳሚ ለአንተ አንድ የምናዘዘው ነገር አለኝ። ስለ አባትሽ ንብረት እኮ ነው ይደርሳል። እየቀለድኩ አይደለም ሳሚ። መጀመሪያ ስቀርብህ አፍቅሬህ አልነበረም። ምን ብዬ እንድደነግጥ ነው እንዴ? አውቃለሁ እባክሽ። ማለት ሆን ብለሽ እንጀራ እናትሽና አባትሽን ለማበሳጨት እኮ ያለ እድሜሽ ፍቅረኛ እንዳሽ በደንብ ነው የማውቀው። ግን ደግሞ 18 ዓመት ሞልቶኛል ብለሻል። እና አልሞላኝም ብለህ ልትተወኝ ነው? እሱስ አልተውሽም። እሺ አሁን ስሜትሽ ያው ነው አይደለም? አሁን ከልቤ አፈቅርሃለሁ። እንደ ቀልድ ቀርቤ በቁም ነገር ከልቤ አስገብቼሃለሁ። እዚህ የመጣሁበት አላማስ? እሱማ እንደተጠበቀ ነው። እኔ የምልህ ቅድም ያችሉትን ምን ብላት ነው እንደዛ ስትስቁ የነበረው? ምን ነው ከአሁኑ መቀናት ተጀመረ እንዴ? ገና እኮ እንጀራ እናትሽ ምን አማለሉ። እዚህ ምን እየሰራችሁ ነው? ይሄ አንቺን የሚመለከት ጉዳይ አይመስለኝም። ደግሞ አባዬ ሲመጣ ሁሉንም ነገር ነግሯለሁ። ፍቅረኛ ይመጣል ብዬሽ እራት እንዳልሰራሽልኝ፣ በጓደኛሽ እንዳስደበደብሽኝ ሁሉንም እነግረዋለሁ። ምንሽም እኮ ሰራተኛ አይመስልም። በፈጣሪ ስም አንዴ ትወጣለን። እኔ እና እሷ የምናወራ። እሱ የትም አይወጣም። እሺ እባክህ የትም አይወጣም አልኩሽ እኮ። ችግር የለም ጁዲ፣ እናንተ አውሩ፣ እኔ እወጣለሁ። ወይዘሮ ህይወት ሽንኩርቱን እስከመጣ ትከትፍልኝ። እሺ የእንጀራ እናቴ ምንድን ነው? ምን እየጠጣሽ ነው? መቼም በቢራ ጠርሙስ ጁስ አልጠጣም። በዚህ እድሜሽ መጠጣት ነበረብሽ? አልገባኝም። ቆይ ራስሽን ማን አድርገሽ ነው የምታስቢው? ቆይ እኔን ለመጉዳት ስትይ ህይወትሽን ማበላሸት አለብሽ? ጁዲ እንደ ቀልድ የጀመርሽው ይሄ የለሽ በኋላ የማትወጪው አዘቅት ውስጥ ነው የሚከትሽ። አልገባኝም። ቆይ ከሳሚ ጋር መሆኔ ነው ወይስ እንደዚህ መሆኔ ነው አንቺን ያበሳጨሽ? እህቴ ከድሮም ጀምሮ እንደዚህ ናት። በቃ በቀላሉ ለፍቅር የሚሰበር ልብ ነው ያላት። ምን አውቃለሁ። ሳሚ ልቧ እንዳይጠገን አድርጎ ሰበረው እንጂ የተሰበረው ልቧ በሰለሞን ተጠግኖ ነበር። ግን ይሄው ዳግመኛ ሊሰብረው መጣ እና ታዲያ ዝም በል ነው የምትይኝ? በእርግጥ አመጣጡ በጣም ይከብዳል። ጁዲስ ፈልጋ ነው እሱ መጠቀሚያ የሆነችው እንዴ? እህቴ ምን ወጣትና በሱ ምክንያት ትጎዳ? ምስኪን ህዊ አሁንም እኮ ለጁዲ ህይወት ነው እየተጨነቀች ያለችው። የኔ እህት እንደዚህ ናት። የራሷን ህይወት ትታ ለሌላ ሰው የምትኖረው። የጎዳትም ይሄ ባህሪዋ ነው። ግን ሰለሞን ሲመጣ ስለ ሳሚ ሁሉንም ነገር ማወቅ ይኖርበታል። ሩቲ እኔም እውነቱን እንንገረውና የሚመጣውን ነገር አብረን እንጋፈጥ ብያት ነበር። እሷ ግን በጭራሽ አሻፈረኛለች። የፈራችሁ ሰለሞንን ሳይሆን ልጁን እንደሆነ ነግራኛለች።
ለነገሩ ልጅቷ ሲያዋት ራሱ ታስፈራለች። ህይወት ላይ ትፍረድባት። እስኪ ንገሪኝ፣ ግምቴ ልክ ነበር አይደለ? የምን ግምት? ቆይ ለምንድን ነው ሳሚ ስታይ እንደዚህ እየደነገጥሽ ያለሽው? መቼ ደነገጥኩ? አሁን ሳይው ደንግጫለሁ። ስለ አሁን እያወራው እንዳልሆነ በደንብ ታውቂያለሽ። የባለፈውም አጋጣሚ ነው። ለምንድን ነው ታዲያ እኔም ብቻ አጋጣሚ ነው ብሎ መቀበል ያቃተኝ? እሺ ቆይ የልሽን አባት ፎቶ ልታሳይኝ ትችያለሽ? ለምን? ማየት ፈልጌ ነው። እኔ ፎቶ የለኝም። በነገራችን ላይ ቅድም ሚንታ ቤትሽን ሳገላብጥ የነበረው የልጅሽን አባት ፎቶ ፍለጋ ነው። ቆይ የልጅ አባት ፎቶ ምን ያደርግልሻል እንዴ? የተዘጋ ፋይል ነው አልኩሽ አይደል እንዴ? ሳሚን አይቼ የደነገጥኩበት ምክንያት ሌላ ቢሆንስ? የፍቅረኛዬን ስም የነገርኩሽ አልመሰለኝም። እንዴት አወቅሽ? ጁዲ በፈጠረሽ ጥያቄ መጠየቅሽን አቆሚ። ባለፈው ከበር ሲገባ ሳሚ ይባላል አላለንም? አይገርምም? እንደዛ እንዳለ እኔ አላስታውስም። አንቺ ግን ደንግጠሽ የነበርሽው ሴት ማስታወስሽ በጣም ይገርማል። ጁዲ በቃሽ፣ ስራ ልስራበት። እሺ ገና ከመግባት ራስን ማስተናገድ ጀምር። ምን ላድርግ ብለህ ነው? ከአንድ ሰው ውጪ ሁሉም እንግዳው ነበር። የቤቱ ሰው እያለ ደግሞ እንግዳ ማዘዝ ትንሽ ከባድ ነበር። ያሉሳ አንድ ነገር አስረግጬ ልንገርህ፣ እህቴ አንተን አትፈልግም። ምናልባት ፍላጎትህ ደግሞ ሌላ ከሆነ ላይሳካ ስለሚችል ባትለፋ ጥሩ። ለመናገር ፈርተን ነው እንጂ እኮ የሁላችንም ፍላጎት ተመሳሳይ ነው። በነገራችን ላይ ቤቱ ተስማምተዋል። አንተን ግን ይኸውልህ ገና ካሁን ወደደ አይመስለኝም። እንግዲህ ምናልባት እንዳንተ ስለምደው ይወደኝ ይሆናል። እኔ የምልህ ሳሚ በጣም ሳይጨላለም ወደ ቤት ብትሄድ አይሻልም? ማለቴ ያው ማታድርበት ቤት ማምሸት ጥሩ አይደለም ብዬ ነው። አታስብ፣ ላስተዳድር ነው የመጣሁት። ምን? ለካ ቤቱ ብዙ አስተዳዳሪ ነው ያለው፣ ግን ደግሞ ትንሿ ልጅ አስተዳዳሪ የላትም። አንተ ማትረባ ጁሊ እኮ ገና አንድ ፍሬ ልጅ ናት። የስንት ታናሽ እኮ ናት። ከእናትህ ማፀን ለወጣችዋ ልጅ ሳትቆረቆር ትላንት ላወቃት ልጅ ጠበቃ እየሆንክላት ነው? ቆይ እኔ የምለው ምን አይነት ልክስክስ የሆንክ ልጅ ነህ አንተ? ይልቅ ነገራት የመጣሁት ለእህትህ ነው። እሱን እንኳን ይኸውልህ ልንገርህ፣ መቼም እንዳታስበው እሺ? መቼም። ቆይ እኔ ያልገባኝ ነገር የእኔ ድንገት መምጣት ለምንድን ነው ሁላችሁም እንደዚህ ያስደነገጣችሁ? ህይወት ራሱ ልጇን በሆዷ ይዛ ስትመጣብኝ እኔ ራሱ እንደናንተ እኮ አልደነገጥኩ። ጭራሽ ያን አይኑን እያመሳሰልክ ነው ያለው። ምን ልዩነት አለው? ይኸውልህ አንቺም ልጅሽም ገደል ግቡ ብለህ እኮ ጥላት ሄደ ነበር። አሁን ደግሞ የሰራሁት ነገር ልክ ስላልሆነ ድጋሚ ላነሳት ነው የመጣሁት። ይኸውልህ አሁንም ቢሆን ተጸጽተህ ሳይሆን ገንዘቧ ይኸውልህ አሁንም ቢሆን ተጸጽተህ ሳይሆን ሀብታም ስላገባች ገንዘቧ ጓጉቶ ነው የመጣው። ይሄን ነገር ደግሞ ይኸውልህ በምንም ተአምር አታገኘም። እሺ ሰማኝ? አታሳካውም። አሳካሁት እኮ። ከዚህ በኋላ እስኪ ማን እንደሚንቀኝ በደንብ አያለሁ። ግን ደግሞ ጥሩ እቅድ ማውጣት ይኖርብኛል። ምክንያቱም በአንድ ድንጋይ ሁለት ወፍ የምመታበትን እቅድ ማዘጋጀት ይኖርብኛል።